ሰላም የኤንቢ ቱቶሪያል ሰርቪስ ቤተሰቦች እንዴት ከረማችሁ? ዛሬ ደግሞ ባለፈው ቪዲዮ ላይ እንደነገርናችሁ በቅርብ ጊዜ ይለቀቃል ያልናችሁ ፕላትፎርም ተለቋል። ስለዚህ ይህ ፕላትፎርም ደግሞ ምንም ፔመንት አይጠይቅም፣ ማለትም ምንም ክፍያ የለውም። ስለዚህ እኛም ደግሞ ለእናንተ ቤተሰቦቻችን ይህ ነገር ክፍያ ሳይጀምር እንድትጠቀሙበት ብለን ፕላትፎርሙን የምታገኙበትን መንገድና እንዴት መጠቀም እንደምትችሉ የሚያሳይ ቪዲዮ ሰርተንላችኋል። ቪዲዮን ደግሞ እስከ መጨረሻ ከተመለከታችሁ አንድ ቦቱ ላይ ያለው በጣም ፋስት ቲንከር ለመሆን የሚያስችላችሁ ፊውቸር አለው። ስለዚህ እሱንም ፊውቸር ስለምንነግራችሁ ቪዲዮን እስከ መጨረሻ ተከታተሉ። እንዲሁም ደግሞ ይህን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ካላችሁ አሁኑኑ ሰብስክራይብ አድርጉ። በዚህ ዩቲዩብ ቻናል ላይ እንደዚህ አይነት ጠቃሚ ቪዲዮዎችን እንዲሁም ደግሞ የተለያዩ የአጠናና የፈተና አሰራር ቴክኒኮችን ስለምንነግራችሁ አሁኑኑ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ይህ ቪዲዮ ለብዙ ሰዎች እንዲደርስ ላይክ አድርጋችሁ ጀምሩ። አሁን ቀጥታ ወደ ቪዲዮ። እሺ አሁን ይህንን ፕላትፎርም የምናገኘው በቴሌግራም ላይ ስለሆነ ቀጥታ ወደ ቴሌግራም አፕ እንሄዳለን ማለት ነው። ይኸው እዚህ ጋር የቴሌግራም አፕ አለ። ስለዚህ ያንን የቴሌግራም አፕ እንነካዋለን። ይኸው እዚህ ጋር ስንነካ ባለፈው ቪዲዮ ላይ እንደነገርናችሁ በቴሌግራም ቻናላችን ላይ በተለያዩ ግራመር ህጎች ዙሪያ የተለያዩ ጥያቄዎችን እየሰራን እንገኛለን ማለት ነው። ስለዚህ እናንተም ይህን የቴሌግራም ቻናላችን ሰብስክራይብ ያላደረጋችሁ ካላችሁ አሁኑኑ ቴሌግራም ላይ ኤንቢ ቱቶሪያል ሰርቪስ ብላችሁ የእንግሊዝኛ እውቀታችሁን ማሳደግም ትችላላችሁ። በፈተናችሁ ላይም ትልቅ ለውጥ ማምጣት ትችላላችሁ ማለት ነው። የፕላትፎርሙንም ሊንክ ደግሞ በዚህ በቴሌግራም ቻናላችን ላይ አታች እናደርግላችኋለን። ለአሁን ግን ቴሌግራም ላይ ሰርች አድርጌ እንዴት እንደምትጠቀሙ ላሳያችሁ። እዚህ የቴሌግራም ሰርች ባር ላይ እንመጣና አት መዝገብ ቡክስ ብለን እንጽፋለን ማለት ነው። አት መዝገብ ቡክስ ከዛ በኋላ ቦት እንላለን ማለት ነው። እንደዚህ ብላችሁ ስትጽፉ ይኸው ከላይ የምታዩት መዝገብ ቡክስ የሚል አንድ ቦት ይመጣላችኋል ማለት ነው። ይህ ነው ፕላትፎርሙ ማለት ነው። እዚህ ጋር ስትገቡ እኔ ስታርት ብዬ የተጠቀምኩበት ስለሆነ ይኸው እዚህ ጋር ስታርት ብዬዋለሁ። እናንተም ስታርት ስሉትና እዚህ ጋር ኦፕን የሚለው በተን አለ። ያቺ ኦፕን በተን ትነኳታላችሁ። ከዚያ በኋላ ያን ኦፕን በተን ከነካችሁት በኋላ እንደዚህ አይነት ፔጅ ያመጣላችኋል ማለት ነው። ይኸው እንደምታዩት እንዳለ መጽሐፎቹ በአንድ ቦት ላይ ተጠቃለው ታገኙታላችሁ ማለት ነው። እዚህ ጋር እንደምታዩት የግሬድ 12፣ የግሬድ 11፣ የግሬድ 10፣ የግሬድ 9፣ የግሬድ 6፣ የግሬድ 5፣ የግሬድ 4 መጽሐፎች እንዳለ ተለቀዋል ማለት ነው። ሌሎች ደግሞ በቅርብ ጊዜ የሚለቀቁ የግሬድ 1፣ የግሬድ 2፣ የግሬድ 3፣ የግሬድ 7፣ የግሬድ 8 መጽሐፎች በቅርብ ጊዜ ይለቀቃሉ ማለት ነው። ስለዚህ ይህንን ቦት ለጓደኞቻችሁ ሼር እያደረጋችሁ ተጠቀሙበት። እስካሁን ድረስ ምንም ክፍያ የለውም፣ በነፃ ነው። ስለዚህ ሁላችሁም በዚህ ተጠቀሙ፣ ለጓደኞቻችሁም ሼር አድርጉላቸው ማለት ነው። ይኸው ለምሳሌ አንዱን መጽሐፍ ነክቼ ደግሞ እንዴት እንደምትጠቀሙ ላሳያችሁ ማለት ነው። ለምሳሌ እዚህ ጋር የግሬድ 9 መጽሐፍን ነክቼ ላሳያችሁ። ይኸው እዚህ ጋር ስትነኩት እዚህ ጋር እንደዚህ አይነት ፔጅ ያመጣላችኋል ማለት ነው። ይኸው እንደምታዩት ፊዚክስ፣ ማት፣ አይሲቲ፣ ሂስትሪ፣ ስፖርት፣ ጂኦግራፊ፣ እንግሊሽ፣ ኢኮኖሚክስ፣ ሲቪክ፣ ኬሚስትሪ፣ ባዮሎጂ፣ አምሃሪክ መጽሐፎች እንዳለ ተጠቃለው ይገኙበታል ማለት ነው። ለምሳሌ እዚህ ጋር አንዱን መጽሐፍ ነክቼ እንዴት እንደምትጠቀሙት ላሳያችሁ። ለምሳሌ እዚህ ጋር አይሲቲ መጽሐፍ ብነካው ይኸው እንደምታዩት የአይሲቲ መጽሐፍ ሙሉ ያመጣልኛል። ትንሽ ሎድ ያደርግና ይኸው እዚህ ጋር እንደምታዩት የአይሲቲን መጽሐፍ ሙሉ ፔጁን ያመጣልኛል ማለት ነው። ስለዚህ እናንተ በዚህ እድል ሁላችሁም ተጠቃሚ ሁኑ። ምንም ክፍያ የለውም፣ በነፃ ነው። ስለዚህ ሁላችሁም በዚህ እድል ተጠቃሚ ሁኑ። ይኸው እዚህ ጋር ዩኒቶቹ እንዳለ ዩኒቷን አለ፣ ሁሉም እንዳለ ገጾች እንዳለ ነው ተጠቃለው በሚገርም ጥራት የሚገኙት። እንደዚህ በየመሃል ደግሞ አድሶች ሊመጡባችሁ ይችላሉ። ስለዚህ ሰከንዶቹን እየጠበቃችሁ ደግሞ አድሱን እያጠፋችሁ ተጠቀሙበት ማለት ነው። ከዚያ በኋላ ይሄው እንደምታዩት እንደዚህ ሁሉም ገጾች በአንድ ላይ ታገኙታላችሁ ማለት ነው። እዚህ ጋር የዳውንሎድ ምልክት አለች። እሷን የዳውንሎድ ምልክት ትነኳታላችሁ። ለምን መሰላችሁ ይሄ የሚጠቅማችሁ? በየመሃሉ አድሶች እየመጡ ሊያስቸግሯችሁ ይችላሉ። ስለዚህ በፒዲኤፍ ዳውንሎድ አድርጋችሁ መጽሐፉን መጠቀም ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ዳውንሎድ በተኗን ስትነኩ ኢሜይል ያስመረጣችኋል። አንድ ኢሜይላችሁን የራሳችሁን ትነኩታላችሁ። ከዛ ኦኬ ትላላችሁ። ከዛ በኋላ በፒዲኤፍ መልኩ መጽሐፉን ዳውንሎድ ያደርግላችኋል ማለት ነው። ዳውንሎድ እስኪያደርግላችሁ ድረስ ትንሽ መጠበቅ አለባችሁ። ዳውንሎድ ካደረገላችሁ በኋላ ደግሞ በፒዲኤፍ አፕ ላይ ገብታችሁ ሙሉ መጽሐፉን ያለ ምንም አድስ ማንበብ
ትችላላችሁ ማለት ነው። ይኸው አሁን ሙሉ መጽሐፉን ዳውንሎድ አድርጎ ጨርሷል ማለት ነው። ይኸው ዳውንሎድ አድርጎ ሲጨርስ ሙሉ መጽሐፉን እንደፈለጋችሁ ከፈለጋችሁ እንደዚህ ዙምም አድርጋችሁ እንደፈለጋችሁ ምንም አድስ ሳያስጨናንቃችሁ በስነ ስርዓት መጠቀም ትችላላችሁ ማለት ነው። ስለዚህ ይሄ እድል እንዳያመልጣችሁ ለሁሉም ጓደኞቻችሁ ሼር አድርጉላችሁ። ከዚያ በኋላ ባክ ስናደርገው ወደ ቀድሞ ፔጅ ይመልሰናል ማለት ነው። እዚህ ጋር የባክ ምልክት አለች። እሷን ባክ ምልክት እነካታለን። ከዚያ በኋላ ለምሳሌ አንድ ፊቸሩን ደግሞ ላሳያችሁ። እዚህ ጋር አንዱን መጽሐፍ ለምሳሌ ፌቨራይት ባደረገው ለምሳሌ ፊዚክስ መጽሐፍን ፌቨራይት ባደረገው እዚህ ፌቨራይት የሚለው ጋር መጥቼ ስነካ የፊዚክስ መጽሐፍን አገኘዋለሁ ማለት ነው። ስለዚህ እናንተ ፌቨራይት የሆኑ መጽሐፎቻችሁን እያደረጋችሁ እዚህ ፌቨራይት ላይ የመጣችሁ ወደ ውስጥም ሳትገቡ ቀጥታ ማግኘት ትችላላችሁ ማለት ነው። አሁን ደግሞ በዚህ ቦት ላይ በጣም ፋስት ቲንከር ለመሆን የሚያግዛችሁን ፊቸር ላሳያችሁ። ይህ ፊቸር ይኸው እዚህ ጋር ጌምስ የሚል አለ። እሱን ትነኩታላችሁ። ይኸው እንደምታዩት የተለያዩ የማትስ ጥያቄዎችን በአንድ ላይ ታገኙታላችሁ ማለት ነው። ምን ይላል? ሶልቭ 10 ማትስ ፕሮብሌምስ አስ ፋስት አስ ዩ ካን። በምትችሉት መጠን 10 የማትስ ጥያቄዎችን መስራት ትችላላችሁ። ኢች ኩዌሽንስ ሃዝ 10 ሰከንድ። ሁሉም ጥያቄዎች 10 ሰከንድ አላቸው። ጌት 3 ኮሬክት ኢን ኤ ሮ ፎር ቦነስ ፖይንትስ። 3 ጥያቄዎችን በተከታታይ ከመለሳችሁ ቦነስ ፖይንቶችን ታገኛላችሁ ማለት ነው። ቢት ዩር ሃይ ስኮር። የራሳችሁን ከፍተኛ ነጥብም ማሻሻል ትችላላችሁ ማለት ነው። ለምሳሌ ስታርት ቻሌንጅ ቢ እንዴት እንደምትሰሩትም ላሳያችሁ። ይኸው እዚህ ጋር ስታርት ቻሌንጅ የሚለውን ከነካሁት በኋላ 102 ሲካፈል ለ6 ሲደመር 13 ይላል ማለት ነው። ይህ ስንት ይሆናል? 30 ማለት ነው። ስለዚህ እንደዚህ እያደረጋችሁ ሁሉንም ጥያቄዎች መስራት ትችላላችሁ ማለት ነው። ይህ ፊውቸር በጣም ይጠቅማችኋል። በተለይ ማት ጥያቄ ላይ ምንም በትንሽ ቁጥሮች ሳትደናገሩ በፍጥነት እንድትሰሩና ሰዓታችሁንም እንድትቆጥቡ ያግዛችኋል። በዚህ ቦት ላይ ደግሞ የተለያዩ የኢንትራንስ ጥያቄዎችን በቅርብ ጊዜ አድ ይደረጉበታል። እንዲሁም የተለያዩ ሳብጀክቶችም ጥያቄዎችም ይጨመሩበታል ማለት ነው። ስለዚህ ሁላችሁም እዚህ ቦት ላይ በጣም ተሳታፊ ሁኑ። በጣም ይጠቅማችኋል። ከዚያ ደግሞ እዚህ ሲቲንግ የሚለው ላይ ስትመጡ በላይት ሙድን መጠቀም ከፈለጋችሁ ይኸው ላይት ማድረግ ትችላላችሁ። በዳርክ ሙድም ከሆነ ደግሞ በዳርክ ሙድን መጠቀም ትችላላችሁ። ስለ ቦቱ ደግሞ የተለያዩ ሀሳብም አስተያየትም ካላችሁ ደግሞ እዚህ ጋር የቴሌግራም የጊትሃብ የኢሜይል አድሬሳቸው ይገኛል ማለት ነው። ስለዚህ በዚህ አድሬስ ላይ ቴክስቶችን መላክ ትችላላችሁ ማለት ነው። ስለዚህ ይህ ቦት በጣም ይጠቅማችኋል። ይህ ነገር እስካሁን ድረስ ምንም ክፍያ አልጀመረም፣ በነፃ ነው እየሰራ የሚገኘው። ስለዚህ ሁላችሁ በዚህ እድል ተጠቀሙበት። የዛሬው ቪዲዮአችን ይህንን ይመስላል ማለት ነው። እንደዚህ አይነት ለትምህርታችሁ በጣም የሚጠቅሙ ነገሮችን የምትፈልጉ ከሆነ አሁኑኑ ሰብስክራይብ አድርጉ። ለወደፊት ደግሞ የተለያዩ መጽሐፎቻችሁ ላይ የሚገኙ ኤክሰርሳይሶችን እየሰራን በሚገርም ማብራሪያ ስለምንለቅላችሁ አሁኑ ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይህንን ቪዲዮ ላይክ አድርጉ። የማትስና የፊዚክስ ውጤታችሁ ደግሞ ዝቅ እያለ ከተቸገራችሁ አሁን በስክሪኑ ላይ ያለውን ቪዲዮ ነክታችሁ እንዴት ለውጥ እንደምታመጡ ማየት ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ